كيف حالكم واخباركم እንዴት ናችሁ ያልኳችሁ ነው የዛሬው ትምህርት በተለምዶ አንድ ነገር ለምን የሚለውን ሐሳብ ብለን ለምሳሌ ለምን አረፈድክ ለምን መጣህ ለምን በላህ ለምን ቁጭ አልክ ለምን ብዙ ነገሮች ለምን ብለን ልንጀምር እንችላለን ለዛ ደግሞ ምክንያት ልናቀርብ እንችላለን ምክንያቱም እንዲህ ስለሆነ ስለዚህ በአረብኛ ቋንቋ ለምን እንዴት ይባላል ከዛ በኋላ ሄደን ምክንያቱ እንዲህ ስለሆነ እኛ ስናወራ ሌላ ሰው ሲያወራ ስለሷ መታወራ ከሆነ እሱም ያወራ ከሆነ እነሱም ያወሩ ከሆነ ጓደኛ ደግሞ የሚያወራ ከሆነ እንደዚህ አይነት ነገሮች ሲሆኑ እንዴት ልንመልስ እንችላለን የሚለውን የምንመለከት ይሆናል አብራችሁኝ እንድትቆዩ እጋብዛችኋለሁ مرحبا انا اسمي نبيل لو تبغوا توصلوا لازم تتكلموا የዛሬው ትምህርት በእነዚህ ሁለት ቃላት መሰረት አድርጎ ነው የተነሳው አንደኛው ሌሽ ከዛን ሊአን ድጋሚ ሌሽ ሊአን ሌሽ እና ሊአን እነዚህ ሁለቱም ያው በላህጃ ብዙ ጊዜ እንጠቀማቸዋለን ግን በፉስሃ ምን ይባላል ጥያቄ አንድ ሰው በተለይ ለምን የሚለው ጥያቄ መጠየቅ ቢፈልግ ምን ይላል ሊማዛ ይላል ወይም ደግሞ ሊማዛ ትክክለኛውን አወጣጥ ማለት ነው ሊማዛ قلت هذا ሲባል አንድ ሰው ለምን እንደዚህ ያልክ ማለት ነው ሰው ሊማዛ በፉስሃ ስለሆነ እዛ ጋር አንሄድም አሁን ሌሽ በተለምዶ ሌሽ በየሀገሩ ስትሄዱ ሌሽ የሚለውን ቃል አይጠፋም ስለዚህ ሌሽ ለምን የሚለው ሐሳብ ከዛ በኋላ ለዛ ጥያቄ መልስ ደግሞ ይመጣል ለምን ማለት ነው አይደለ ስለዚህ ምክንያታችን ስናቀርብ የምንጠቀመው ቃል ምንድነው ሊአን ይሄ ቃል ግን ይለዋወጣል በብዙ መልኩ ይለዋወጣል እናየዋለን እንዴት እንደሚለዋወጥ ሊአን ስለዚህ ሌሽ ሊአን ስለዚህ አንድ ምሳሌ ልንገራችሁ ليش تبغى تتعلم عربي ليش تبغى تتعلم اللغة العربية ወይም ليش تبغى تتعلم عربي ብላችሁ ምን ያልኳችሁ ነው አረብኛ ለምን መማር ትፈልጋለህ አሁን እዚህ ጋር ማናገረው ያለሁት ወንድ ስለሆነ ማለት ነው ليش تبغى تتعلم عربي አረብኛ ለምን መማር ፈለክ ስለዚህ ጥያቄ ለምን እንደሆነ ማለት ነው አረብኛ የሚማረው ምክንያቱ ምን እንደሆነ ከዛ ላይ ሰው ምክንያቱ ምን ይባላል ምክንያቱ መናገር ቢፈልግ لأن ብቻ بجمرنا كذا لأن اللغة العربية لغة جميلة ومفيدة لأن اللغة العربية لغة جميلة ومفيدة جميلة مالت دس يميلنا ጠቃሚ ቋንቋ ስለሆነ ነው መማረው ያለሁት ያለ ነው ማለት ነው ስለዚህ ምክንያቱን አቀረበ በምን ጀመረ ግን لأن اللغة العربية جميلة لغة جميلة ومفيدة ብሎ መለሰ ማለት ነው ካስተዋላችሁ ليش تبغى ብሎ የተጀመረ ጥያቄ ነው አይደል መጀመሪያ ይነገርኳችሁ አሁን ليش تبغى ማለት ለምን ትፈልጋለህ ወይም ደግሞ ለምን ያ ነገር ማለት ትፈልጋለህ ስለዚህ ከሌሽ በኋላ የሚመጣውን ነገር ሐሳባችሁን ይገልጻል ማለት ነው የጥያቄው ሙሉ በሙሉ ሐሳቡን የሚገልጽ ነው ለምን ትፈልጋለህ ነው ليش تبغى እሺ ለምን ትወዳለህ ማለት ብትፈልጉ ምን ታላችሁ የመውደድ ቃሉ ይመጣል ማለት ነው እዚህ ጋር ቀደም ከመፈለግ ቃሉ ጋር መጣ እዚህ ጋር ደግሞ የመውደድ ቃሉ ይመጣል ليش تحب القراءة ማለት ነው ማንበብ ለምንድን ነው የምትወደው የተባለ ነው ليش تحب القراءة አሁን ይሄ ሰው مملس بيفلق مين يلال أحب القراءة لأنها مفيدة للعقل أحب القراءة لأنها مفيدة للعقل ويم للعقل مالت عقل مالت من دنو لا إمرو مالتنو عقل ويم دمو عقل سلزي أحب القراءة كاله يتجمروا من دنو ملسو كاستوالاتشو يعني ليش تحب القراءة يا ورلا سلزي أحب القراءة ويم أحب القراءة بلو جمره كذا لأنها ያለበት ምክንያት لأن ብቻ ተጠቀመበት ምንድነው ቂራአ የምትለዋን ቃል ምንድናት ማለት ነው ሶስተኛ ወገን ብሎ ስለሚታሰብ ማለት ነው ስለዚህ ግን ሶስተኛ ወገን ሆናም የሴት ስያሜ ስላላት ነው ቂራአ ታ መርቡጣ ያለበት ቃል የሴት ስያሜ ስላለው ምን ይሆናል ማለት ነው لأنها ልክ ሴት ያናገርን እንደሆነ ነው ወይም ስለ ሶስተኛ ወገን ሴት ሆና እንደምናወራ ይገልጻል ማለት ነው ስለዚህ أحب القراءة لأنها ብሎ مفيدة للعقل ስለዚህ ለአይምሮ ጥሩ ስለሆነ ወይም ጠቃሚ ስለሆነ ነው ማንበብ የሚወደው ብሎ አንድ ሰው መመለስ ይችላል ማለት ነው ሌላ ለምሳሌ ليش تحب السفر ካልኳችሁ እናንተ ليش تحبوا السفر መጓዝን ለምን ትወዳላችሁ ከዛ እናንተ ብትሉ احب السفر ትላላችሁ መጀመሪያ ማለት ነው احب السفر لانه مفيد مثلا مفيد ማለት ጠቃሚ ስለሆነ مفيد ይችላል ቃል በደንብ አስተውሉልኝ مفيد ማለት ጠቃሚ ማለት ነው ስለዚህ مفيد ደግሞ ሲሆን ጠቃሚ ሆኖ ለሴት ስያሜ ሲሆን ማለት ነው مفيد ለወንድ ስያሜ مفيدة ለሴት ስያሜ احب السفر لانه مفيد ስንል መጓዝን የምወደው ጠቃሚ ስለሆነ ነው ማለት ነው እሺ እዚህ ጋር ዋናው ነጥባችን እዚህ ጋር እንምጣና لأن የሚለውን ቃል ቀደም ብዬ ነገርኳችሁ እንትን ነው መግለጽ ያለባችሁ አሁን ለምሳሌ ስለራሳችሁ ስታወሩ لأني ትላላችሁ لأني
مثلا እነዚህ ብትሉ ليش ما نمت ብትሉ ለምን አልተኛህም ብትሉ لاني كنت مشغول لاني እናንተ የምታወሩ ከሆነ ብቻ ነው የምትጠቀማት لاني كنت مشغول ማለት ስራ ቢዚ ነበርኩ ወይም ስራ በስቶ ቢዚ ነበርው ያልኩኝ ነው ማለት ነው ስለዚህ لاني كنت مشغول ስትሉ لاني እናንተ ስታወሩ ነው ስለሱ ስታወሩ ወይም ደግሞ ስለ ሶስተኛ ወገን ሆኖ ስለሱ ያወራችሁ ከሆነ لانه ትላላችሁ لانه ለምሳሌ ليش ما نام لانه كان مشغول لانه ወይም ደግሞ لانه كان مشغول መጠቀም ትችላላችሁ لانه አለም ደግሞ لانه ሁለቱንም ተመሳሳይነት አላችሁ የላህጃ ልዩነት ብቻ ነው ያላችሁ ስለዚህ لانه كان مشغول ቢዚ ስለነበረ ማለት ነው ሌላው لانها ቀረም በየነገርኳችሁ لانها ማለት ሶስተኛ ወገን ሆኖ ግን ለሴት ወይም ሴት ያናገራችሁ ስለ ሴት ያወራችሁ መሆናችሁን የምትገልጹበት ማለት ነው ለምን አልመጣችም ليش ما جات ለምን አልመጣችም ብትባሉ لانها كانت مشغولة ቢዚ ስለነበረች አልመጣችም لانها كانت مشغولة لانها የተጠቀማችሁበት ስለሷ ያወራችሁ ሴት ስለሆነች ማለት ነው ብዙ ሰዎች ሲሆኑ ግን ምን ተጠቀማላችሁ لانهم ድገሙልኝ لانهم ስለዚህ ليش ما جو معك ለምን ካንተ ጋር አልመጡም ليش ما جو معك ስትሉ ወይም ስትባሉ لانهم كانوا مشغولين አያችሁ لانهم كانوا مشغولين لانهم ስለ ብዙ ሰዎች ያወራችሁ ስለሆነ ግን لانهم ብላችሁ كانوا ያው ነበሩ مشغولين ደግሞ ቢዚ ስለነበሩ ማለት ነው ሐሳቡ ማጠቃላይ ስለዚህ ማስተዋል ያለባችሁ ስለራሳችሁ ስታወሩ لاني ከዛ ለሱ لانه ወይም ደግሞ لانه ከዛ በኋላ የሷ لانها ለብዙ ሰዎች لانهم ትላላችሁ ማለት ነው ይሄን ያህል ካወራን እስኪ አንዳንድ ምሳሌዎች ደግሞ እንመልከት እንዲህ ብላችሁ ليش تحب الرياضة ምን ያልኳችሁ ነው ሪያዳ ማለት ነው ሪያዳ ማለት ስፖርት ማለት ነው ስፖርት እንቅስቃሴ የአካል እንቅስቃሴ ማለት ነው አሁን የአካል እንቅስቃሴ ለምን ትወዳለህ እያልኩኝ ነው ወንድ ያናገርኩኝ ነው ሴት ባናገር ቢሆን ኖሮ ليش تحبين الرياضة እላታለሁ ማለት ነው ليش تحبين الرياضة ወይም ليش تحب الرياضة ማለትም ይቻላል እንደየሀገሩ ይለያያል ግን تحبين ወይም تحبي መጠቀም ትችላላችሁ ليش تحبين الرياضة ليش تحب الرياضة ካላችሁ ለዚህ መልስ በምን ይጀምራል ማለት ነው احب الرياضة በቃ እዚህ ታቆሙና ከዛ በኋላ አሁን ሪያዳ የሚለውን ቃል መመልከት አለባችሁ ምን አለው መጨረሻ ላይ ታ መርቦታ አለው እቺ ክብ ሆና ሁለት ነጥብ ያላት መጨረሻ ላይ እሷ ታ መርቦታ ናት እሷ ስላላት ምን ማለት ነው የሴሲያም ያለው ማለት ነው ስለዚህ احب الرياضة لانها ላለው ማለት ነው لانها مفيدة للصحة صحة ማለት ነው ጤና ስለዚህ ለጤና ጥሩ ስለሆነ የአካል እንቅስቃሴ ያደርጋለሁ ለዛ ነው ማደርገው ምክንያቱም የገለጻችሁ ነው ማለት ነው ለምን እንደምትወዱ እንዲህ ብላችሁ ليش ما رحت البيت ቤት ለምን አልሄድክም ይያልኩኝ ነው ليش ما رحت البيت ወንድ ያናገርኩኝ ነው ሴት ብትሆን ኖሮ ምን ላታለው ليش ما رحت البيت ስለዚህ መልስ ለምሳሌ ያልሄድኩበት ምክንያት ቢዚ ስለነበርኩኝ ነው በሉኝ እስቲ በጣም ጥሩ ما رحت البيت ትሉና መጀመሪያ ليش ما رحت البيت የተባለው እዛ ጋር አይደል ከዛን በما رحت البيت ትሉና ትቀጥላላችሁ ከዛን እናንተ ያወራችሁ አይደል አዎ ما رحت البيت لاني كنت مشغول ما رحت البيت لاني كنت مشغول ቢዚ ስለነበርኩኝ ቤት ወደ ቤት አልሄድኩም ይያላችሁ ነው ማለት ነው አያችሁ لاني ያመጣችሁ እዚህ ጋር እናንተ ያወራችሁ ስለሆነ ነው በጣም ጥሩ አንድ ጊዜ ማወቅ ያለባችሁ ነገር አለ የግዴታ ቀረም ብለን ያየናቸው በጥያቄ ውስጥ የነበሩት አረፍተ ነገር ወይም ደግሞ ማነው ሐረግ እሷን ይዘን ወደዚህ ብናመጣት የግዴታ አይደለም አንድ ጊዜ ቶሎ መመለስ ከፈለግን ምን እንላለን የመጣልን ጥያቄ ቀጥታ በሊአንሁ ወይም ሊአንሃ ወይም ሊአኒ ብቻ መጀመር ትችላላችሁ ለምሳሌ ቀደም ብለን ያየነው ምን ነበር ليش ما رحت البيت لاني كنت مشغول ካላችሁ በቂ ነው ما رحت البيت لاني ከምትሉ ማሳጠር ትችላላችሁ ስለዚህ ما رحت البيت የሚለውን ትታችሁ لاني كنت مشغول ቀጥታ ደረቅ ጥያቄ ደረቅ መልስ ማለት ነው لاني كنت مشغول ليش ما رحت البيت لاني كنت مشغول አያችሁ ቀጥሎ ለምሳሌ ليش تفضل القهوة ليش تفضل القهوة تفضل ማለት ነው እዚህ ጋር አብልጠህ ለምን ትወዳለህ ነው ሐሳቡ تحب ወይም ደግሞ تحب የሚለውን ቃል ለምን ትወዳለህ ነው ግን አብልጠህ አንድ ነገር ወይም አብልጠን አንድ ነገር ስንወድ مفضل እንላለን ለምሳሌ القهوة هو المشروب المفضل بالنسبة لي القهوة مشروب مفضل بالنسبة لي ስለዚህ ከሁሉ መጠጦች አብልጬ የምወደው ቡና ስለሆነ ማለት ነው ስለዚህ تفضل የሚለውን
ሲመጣ አንድን ቃል ሲመጣ እቺ تفضل ማለት ነው አብልጠህ የምትወደው ነገር ምንድነው ማለት ነው ስለዚህ ليش تفضل القهوة ليش تفضل القهوة ማለት ቡና ለምን አብልጠህ ትወዳለህ ከዛም ለዚህ መልስ ሊሆን ይችላል ብለን እናስበው لانها تعطيني الطاقة ምንም افضل القهوة لانها كمالت لانها تعطيني الطاقة لانها تعطيني الطاقة لانها تعطيني ማለት ሰጠኛለች ሴት ስለሆነች ማለት ነው قهوة ሴት ሲያሚ ስለሆነ ስለዚህ لانها تعطيني الطاقة ኃይል ስለምትሰጠኝ ወይም ደግሞ ኃይል ስለሚሰጠኝ ያለ ነው ማለት ነው የአረብኛ ሰዋሰው በጣም ወሳኝ ነው ለምን ያው የሴት ሲያሚ ካለ የሴት ሲያሚ ማስተናገድ አለብን የወንድ ሲያሚ ከሆነ በወንድ ሲያሚ ማስተናገድ ስላለብን ነው እንጂ አሁን በአማርኛ ወንድ ሴት የምንለይበት በጣም ጥቂት ሲቹዌሽኖች ነው ያሉት ወይም ሁኔታዎች ነው ያሉት ሌላ ጥያቄ ለምሳሌ እዚሁ ልጠይቃችሁና ከዛን እናጠቃልላለን ሌላው ጥያቄ ليش تأخرت በጣም የተለመደ ጥያቄ ነው አይደለ ليش تأخرت ወይም ደግሞ ليش تأخرتي ብትባሉ ليش تأخرت ለምን አረፈርክ ነው ليش تأخرتي ስትባሉ ደግሞ ለምን አረፈርሽ ነው እሺ ለብዙ ሰው ሲሆን ምን ይባላል እሱ በኮሜንት ጽፉልኛላችሁ አደራችሁ ስለዚህ ليش تأخرت ለምን አረፈርክ ليش تأخرتي ለምን አረፈርሽ ካላችሁ ለዚህ መልስ ምን ሊሆን ይችላል አንዳንድ ጊዜ ብዙ መልሶች ሊሆን ይችላል ግን አሁን እኔ በምሳሌ ያስቀመጥኩላችሁ በተለምዶ በህይወታችን ውስጥ የሚያጋጥሙን ወይም እንድናረፍድ የሚያደርጉን ነገሮች አሉ ለምሳሌ لأن الحافلة كانت مزدحمة لأن الحافلة ويم الباص كان مزدحم أياتشو هون زيجا سلوت على بعدك عليه لأن الحافلة كانت مزدحمة كالكوين حافلة يتا مربوطة سلالات مزدحمة لا لو معناتنا لأن الباص كان مزدحم معناته له باص جن ستكم يوند سيامي سلالو مزدحم نيالكوت راسو كتسل قالو يلوطال انديه سمو معناته سمو بسيت سيامي كهونه كتسل سمو سيت سيامي يزال ስሙ ወደ ወንድ ሲያሚ ከሆነ ወደ ቅጽል ስሙ ሲሄድ ደግሞ የሴት ሲያሚ የወንድ ሲያሚ ይዛል ማለት ነው ስለዚህ لأن الحافلة كانت مزدحمة ወይም ደግሞ لأن الحافلة كانت لأن الباص كان مزدحم ማለት እችላለሁ ማለት ነው ስለ ደስታ መጠየቅ ስትፈልጉ ለምሳሌ አሁን እስካሁን ድረስ ብዙ ነገሮችን ስንመልከት ስለ ሌላ ነገር ሆኖ ግን የቁስ ነገር ወይም ደግሞ ስለኛ እስኪ ስለሱን ጠይቅ ለምሳሌ ليش هو سعيد ليش هو سعيد እሱ ለምን ደስተኛ ሆነ ወይም ደግሞ ለምን ተደሰተ ብለን ጠየቅን ምክንያት የሚያቀርብልን ሰው ምን ብሎ ይጀምራል لانه ለምን እሱ ስለሱ አይደለም እናወራ ያለ ነው ስለዚህ لانه نجح في الامتحان لانه نجح في الامتحان لانه نجح في الامتحان لانه ምንድነው ምክንያቱ نجح ምንድነው አለፈ ወይም ደግሞ ያው ጥሩ ውጤት አመጣ ማለት ነው في الامتحان ደግሞ እዚህ ጋር ፈተና ማለት ነው በፈተናው ጥሩ ውጤት ስላመጣ ነው ደስተኛ የሆነው ይያል ነው ማለት ነው በጣም ጥሩ ከድካም ጋር ደግሞ ለምሳሌ ليش انت تعبان ብትባሉ ወንድ ያናገር ነው ማለት ነው ليش انت تعبان ليش انت تعبان ወይም ليش انت تعبان ቀጥታ ወደ መልሱ ስትሄዱ ምን ትላላችሁ لاني እሺ لاني ምን ለምሳሌ ሙሉ ቀን ስለሰራው ብሉኝ እስቲ لاني اشتغلت طول اليوم لاني اشتغلت طول اليوم ማለት ሙሉ ቀን ማለት ነው طول اليوم ማለት ከዮም طول ማለት ርዝመት ነው اليوم ቀን ነው ግን ሁለቱም አንድ ላይ ሲቀመጥ ሙሉ ቀን ስለሰራው ማለት ነው ሙሉ ቀን የሚለው ሐሳብ ይመጣል لاني اشتغلت ማለት ሰራው ማለት ነው طول اليوم لاني اشتغلت طول اليوم አንድ ሰው ለምን ደከማችሁ ወይም ለምን ደከመህ ብሎ ቢጠይቅህ ምን ትላለህ ማለት ነው لاني اشتغلت طول اليوم ትላላችሁ ሴት ከሆነች ግን ምላሿ ምን ትላለች لاني اشتغلت طول اليوم አሁን አይለወጥም ግን ጥያቄው ይለወጣል ليش انت تعبانه ይሆናል ማለት ነው تعبانه አይባልም ليش انت تعبانه ብትብላችሁ ማን ነው አንድ ሰው ብሎ ቢጠይቃችሁ ليش انت تعبانه ምን ያለሽ ነው ማለት ነው ለምንድን ነው የደከመሽ ብሎ ይጠይቀሽ ነው ስለዚህ አንቺ ምን ትያለሽ لاني اشتغلت طول اليوم ካልሽ ሙሉ ቀን ስለሰራው ይያልሽ ነው ማለት ነው በጣም ጥሩ ከረሃብ ጋር እንሄድ ደግሞ ليش هو جوعان እሺ ጥያቄ ደግሞ እስኪ እንየው ليش هو جوعان جوعان ማለት ነው ረሃብ ነው አይደለ ስለዚህ ለምንድን ነው የራበው ብሎ አንድ ሰው የጠየቀ ነው እናንተ ምን ብላችሁ ትመልሳላችሁ ስለ ሰው ያወራችሁ ነው አይደለ ሶስተኛ ወገን لانه በጣም ጥሩ እሺ ለምሳሌ ቀኑ ከጧት ጀምሮ ስላልበላ ብሉኝ እስቲ لانه ما اكل من الصباح لانه ما اكل ማለት አልበላም من الصباح الصباح ማለት ከጧት ጀምሮ ማለት ነው من الصباح ከጧት ጀምሮ እሺ ቢዚ ወይ መሽጉል ደግሞ እስኪ እንመልከት እሺ መሽጉል የምትባለውን ቃል ማለት ነው ليش ما اتصلت بي እያልኩህ ነው አንተን ليش ما اتصلت بي ለምን አልደወልክልኝም ያልኳችሁ ለምን አልደወልክልኝም እያልኩህ ነው ምን ትለኛለህ አንተ ለምሳሌ ስራ ቢዚ ስለነበር ስራ ቦታ ውስጥ ቢዚ ስለነበርኩኝ ነው
لأني كنت مشغول في الشغل لأني كنت مشغول في الشغل لأني مكنياتو كنت مشغول بيزي نبركون في الشغل سرا وسط معناتنو إيشي عنشن بتأيقش لمثالي ليش ما اتصلتي بي ليش ما اتصلتي بي ليش ما اتصلتي بي لما الدورش اللي يالكوش نو تمساساي ملس يونال معناتنو لأني كنت مشغول في الشغل معناتك ليش معناتنو ليش ما اشتريت السيارة هم كاي مجزات قاعدة مو نهيد ليش ما اشتريت السيارة ليش ما اشتريت السيارة ليش ما اشتريت السيارة ماكيناون لمن الجزاهم يالكو هنا ماكيناو ود سنبر نو بلين ماكيناتهم ماكيناو ود سلهونه نو بتاع ود سلهونه بلون يستي بلنيا لأنها غالية جدا بك ينولسو لأنها غالية جدا وايد ما تكمل تشيلالاتشو جدا ما تكمل تشيلالاتشو وايد جن بخليج تكمو كتير دقمو بليبانوس هاجروس وين دمو لافنتاين هاجروش مالتهم سلازي لأنها غالية وايد مالت تشيلالاتشو لأنها غالية جدا مالت تشيلالاتشو لأنها غالية كتير مالت تشيلالاتشو مالتهم هياتشو بقى جدا ميلون قال بكتير وين دقمو بوايد متكم مليت تشيلالاتشو مالتهم بتام طرو لمن عرفراتشو دمو سنامط اسكي قالون ليش تأخرت اليوم ቀደም ብለን ያየነው ምሳሌ አለ እናንተ ደግሞ ሌላ መልስ ከሰጡኝ ለምሳሌ አርፍጄ ስለተነሳው በሉኝ እስቲ አርፍጄ ስለተነሳው ليش تأخرت اليوم አንተን ያጠየቅኩን ወንድ ነህ አይደለ ليش تأخرت اليوم لاني صحيت متأخر لاني صحيت متأخر እስኪ لاني صحيت متأخر ማለት ማርፍዶ መነሳት ማለት ነው صحيت መነሳት ነው ዋናው ቃሉ لاني ግን እኔ ማለት ነው ምክንያቱም ያላችሁ ነው ለአንዴ صحيت متأخر እሺ አንቺ ምጠይቅሽ ከሆነስ ምን ይሆናል ጥያቄው ليش تأخرتي اليوم ليش تأخرت اليوم ከዛ መልሽስ ተመሳሳይ ይሆናል ማለት ነው لأني صحيت متأخرة ይሆናል ብቻ ነው متأخرة መጨረሻውን ያለችው ቃል ተጨምርባታለች ማለት ነው لأني صحيت متأخرة لأني صحيت متأخرة በዚህ መልኩ በተለይ ከጥያቄ ማወቅ ያለባችሁ ነገር ማወቅ ስላለባችሁ ነው በተለይ ጥያቄው በምን አይነት መልኩ ይጠየቅ ይችላል ከዛ እናንተ መልሳችሁ በምን አይነት መልስ ልትመልሱ ትችላላችሁ የሚለውን ሐሳብ ዋናው ጨዋታው ዛይ የተነበረ ሌሽና ሊአን ነው እነዚህን በደንብ ከተረዳችሁ ከዛን የሚጨምሯቸው ነገሮች ከናንተ ልምምድ ይፈልጋሉ በተለይ በተለምዶ በህይወታችሁ ውስጥ የሚያጋጥሟችሁ ነገሮች ለምን እንደዚህ ሆነ ብንባል ምን ቢይመልሳሉ ብላችሁ በአረብኛ መጀመሪያ ቃላቶች ማወቅ አለባችሁ እነዚህን ደግሞ ቃላት ማወቅ ከፈለጋችሁ በቴሌግራም አማካኝነት አንድ ግሩፕ አለን ወይም ደግሞ አንድ ቻናል አለ ስፒክ ቱ ሪች አረቢክ የሚባል ማለት ነው እዛ ላይ ከገባችሁ ብዙ ቃላቶች አሉ ከዚህ ፊት ያው የለቀቅኳቸው አሁንም የለቀቅኩኝ ነውና በተለምዶ የሚጠቅሟችሁ ቃላቶች ታገኛላችሁ ማለት ነው በዚህ መልኩ የዛሬው ትምህርት ተጠናቀቀ ለሚቀጥለው ደግሞ አዲስ የአረብኛ ትምህርት ይዤላችሁ እመጣለሁ እስከዛው በቸር እንቆይ ሰላማችሁ ይብዛልኝ